እሺ መጥቻለሁ። ዛሬ ቪሎግ እንሰራለን። ጉዞ ዛሬ ቫኬሽን ባይዘው እረፍት ነው፣ ስራ የለም ዛሬ ኦፍ ተደርጓል እና እረፍታችንን እየተጠቀምንበት ነው። ወጥተናል። ቆጣሪ ታክሲ ውስጥ ነው ያለሁት። ደግሞ ኪስ ውስጥ ነኝ። ባይዘው ኪስ ህግ ጥሰን ነው ተርፍናል። 8 ሰው ይችላል። እኔ 9ኛ ነበር። ከኋላ እንደ እቃ ደቅ ብያለሁ። አይታችኋል። ጥቅልል ብዬ እግሬ እንዴት ነው የሚያምረው ደግሞ በሌላ ነገር እንዳታዩት እግሬን እና ጉዞ ጀመርን። ከዛ በኋላ እንግዲህ ሙቀቱ ደግሞ እንዴት እንዳላባኝ አይታችኋል። ሙከየፍ የለም እኔ አካባቢ ላይ ያው እንግዲህ መሄድ ነበረብኝ። ለዛ ሄጃለሁ እና ምግብ ቤት ደረስን። አበሻ ምግብ ቤት ጥብሳችንን፣ ክትፏችንን፣ ሸክላችንን አዛዘዝንና ምናምን ደቃቅ ዋይፋ ኮኔክት አድርገን ጀመርን መጀናጀኑን። አይ ደግሞ እዚህ ጋር ሲጀናጀን ቺኮን ልንገራችሁ ማን እየጀነጀንኩ እንደሆነ እንግዲህ እንዴት ነው ማምሮ ደግሞ ጀንታለው ዞባ አቦ ገባ አቦ ኦዳ አይዞ ባይ ያስብላል ይሄ ቦታ። እሺ ይሄን እንዘለዋለን ቺሚሽን። ከዛ ምግቡ ካቻለን ማለት ተመልከቱ። ይሄን ምግብ ሱብሃንአላህ ቤቱ ይጠቀስላችሁ ስሙ እንግዲህ ፋይዳ ይባላል። ፋይዳ ባይ ዘ ዌይ ፕሮሞሽን ብታሰራኝ ጥሩ ነበር። እንግዲህ ያው ኢንሻአላህ ወደፊት ከፈለገች ይሰራላታል። በጣም ምርጥ ምግብ ነው ባይ ዘ ዌይ ቤቷ እና በተለያየ ሌላ ጠረጴዛ ነው። አንድ ላይ ያይደናን በስተናል። ጠረጴዛው ስለማይችል ነው ሁለት ቦታ ሆነናል። እንግዲህ ዛሬ ራሴ ብዙም አልገባው ምግቡ ላይ ግን ያው ማስረጃ እጄ አለ እና በቆሜ ደምቀናል። ደግሞ ባይዛው ቆሜያችን የትም ነው ይዘን የምንሄደው። ፕሮሞሽን ያላባን ቆሜ እኔ ገና አሜሪካ አንታርክቲካ ነው የምወስደው ነው የምላችሁ። ኢንሻአላህ አውሮፓ ላይ ሚጀም ዞሮ አይቀርም አንተ ነው። የምግብ ቤቱ ፕሮሰስ አለቀ እዚህ ጋር ማለት ነው። ወደ ባህር አንድ ሰዓት ጉዞ አድርገን ምናምን በእግር ነው ባይዘው ከምግብ ቤቱ ወክ አድርገን ምናምን ደራረስን። ያው ባህሩ ወደ ውጭ ያለው ፓርት ነው። በጣም ነው ደስ የሚለው። ወበረል ቦታው አያምርም? መሄድ የሚፈልጋለ ከኔ ጋር እስቲ ኮሜንት መሄድ ፈልጋለሁ የሚል ሃይ በለኝ በውስጥ። በተለይ ቺኮች ሃይ በሉኝ በውስጥ። ከዛ ልብሱ ወላለቀ ነው ማለት አወለኩት ገባው ነው ማለት እና እንደ አሳ ነበር የተሽለኮለኩ ነበር። እንደ ውስጥ ገብቼ እየወጣው ምናምን ቺኮች ነበሩ ደግሞ እዛ ጋር እንዴት በቃ እኔን ፈዞ እያዩ ነበር ባይዘው ቺኮቹ እና በቃ በጣም ወደ ውስጥ ጥልቅ ብዬ ገብቼ ምናምን ነው እየዋኘው የነበርኩት ማለት ነው። በጣም የዋና ችሎታዬ በጣም በቃ እኔ አሳ ያስንቃል ነው የምላችሁ። ያው እዚህ ጋር ልሰምጥ ነበረ ግን ለካ ስልኩ እንዳይገባብኝ ባይዘው ከነ ስልኩ ልገባ ስልኬ ከተበላሸ ለእናንተ ቲክቶክ በምን ሰራለሁ ብዬ ነው ሐሳቤን የቀየርኩት። ደግሞ በጣም ቆንጆ ነው ለካ ሱብሃንአላህ ማሻአላህ ሱብሃንአላህ። እና በቃ አለቀ ነው የምላችሁ ውላችን። ይኸው ወደ ተመለስን መሸ። ውቧን አቡዳቢ ዋናውን ከተማ ተሰናብተን ወደ ገጠር ገባ።